በዚህ ዓለም አንድ ሰው በጸጥታ የወደፊቱን እየገነባ ነው። እሱ ፕሬዝዳንት አይደለም፣ ቢሊየነርም አይደለም፣ ሴሌብሪቲም አይደለም። ግን ቴክኖሎጂውን ወደ ሰው ልጆች አእምሮ እያስገባ ያለ ሰው ነው። ዛሬ ሚሊዮኖች ሰዎች ቻትጂፒቲን ይጠቀማሉ። ተማሪዎች፣ የንግድ ሰዎች፣ ፕሮግራመሮች፣ ሌላው እንኳን የዓለም መንግስታት ይጠቀሙታል። ነገር ግን ይህ ሁሉ ከጀርባ የሚቆጣጠረው ማን ነው? ይህ ሰው ሳም አልትማን ይባላል። አንዳንዶች እሱን ጂኒየስ ነው ይላሉ፣ ሌሎች ደግሞ የወደፊቱን አደጋ እየከፈተ ነው ይላሉ። ታዲያ ሳም አልትማን በእውነት ማን ነው? ሳም አልትማን በ1985 በቺካጎ ሚዙሪ ተወለደ። ከልጅነቱ ጀምሮ ኮምፒውተር ሲወድ ነበር። 8 ዓመት ሲሆን የመጀመሪያውን ኮምፒውተር በጊፍት መልኩ አገኘ። የዚያ ቀን ሳም አልትማን ሕይወቱ ተቀየረ። ሌሎች ልጆች በሱ ዕድሜ እኩያ ያሉት ጨዋታ ሲጫወቱ፣ ሳም ግን ኮድ ይማር ነበር። ከጊዜ በኋላ ስታንፎርድ ዩኒቨርሲቲ ገባ። ግን አንድ ነገር ተረዳ። ትምህርት ቤት የምፈልገውን ፍጥነት አይሰጠኝም ብሎ አሰበ። እናም ከኮሌጅ ድራፕ አውት ሆነ፣ ከኮሌጅ ወጣ። ይህ ግን መጨረሻው አልነበረም፣ ይህ መጀመሪያው ነበር። ሳም በ19 ዓመቱ ሉፕት የተባለ አፕሊኬሽን ፈጠረ። ዛሬ ሎኬሽን አፕስ የተለመዱ ናቸው። በዚያ ጊዜ ግን ፊውቸሪስቲክ ነበሩ። አሁን ላይ ጉግል ማፕ እንደምንለው ማለት ነው። እሱ ትንሽ ሴታፕ ብቻ አልፈጠረም። ሲሊከን ቫሊ ውስጥ ስሙ መነሳት ጀመረ። ከዚያ በኋላ የስታርታፕ ዓለም ታላቁ አክሰለሬተር ዋይ ኮምባይኔተር ውስጥ ገባ። ይህ ቦታ ኤርቢኤንቢ፣ ድራፕቦክስ እና ሬዲት ያደጉበት ቦታ ነው። ሳም አልትማን በፍጥነት ከሜምበር ወደ ፕሬዝዳንትነት ደረጃ ደረሰ። ሰዎች አንድ ነገር መናገር ጀመሩ። ይህ ሰው የወደፊቱን በቀድሞ ያያል፣ ቀድሞ ያየዋል የወደፊቱን። በ2015 ኤአይ በፍጥነት እያደገ ነበር። ነገር ግን አንድ ፍርሃት ነበር። አንድ ቀን ኤአይ ከሰው ልጅ በላይ ቢሆንስ? ሳም አልትማንና ሌሎች ታላላቅ ቲች ሊደርስ ኤለን መስክና ኦፕን ኤአይ በአንድ ራዕይ ተሰበሰቡ። ኤአይ ለሰው ልጆች ጥቅም እንዲሰራ እናደርጋለን። እንዲህ ብለው ኦፕን ኤአይ ተፈጠረ። መጀመሪያ ላይ ሰዎች ኦፕን ኤአይን በጣም ሲሪየስ አልወሰዱትም። ነገር ግን ሁሉንም ነገር በ2022 ተቀየረ። ቻትጂፒቲ ሲወጣ ዓለም ተደነቀ። ኤአይ እንደዚህ ሊያወራ፣ ሊጽፍ፣ ሊያስብ የሚመልስ መሆኑ ለብዙ ሰዎች ሳይንስ ፊክሽን ነበረ። በ5 ቀን ውስጥ ቻትጂፒቲ በወጣ 1 ሚሊዮን ዩዘርስ በማግኘት በታሪክ ፈጣኑ የተስፋፋ ቴክ ፕሮዳክት ሆነ። ጉግል እንኳን ደነገጠ። ማይክሮሶፍት ቢሊዮኖች ዶላር አፈሰሰ እና ሳም አልትማን ከስታርታፕ ጋይ ወደ ግሎባል ቴክ ሊደር ተቀየረ። ግን ሁሉም ሰው ደስተኛ አልነበረም። አንዳንዶቹ እንዲህ አሉ፣ ኤአይ ስራዎችን ይወስዳል፣ ሰዎችን ይቆጣጠራል፣ አደገኛ ነው። እንግዲህ አስገራሚ ነገር ሳም አልትማን ራሱ ይህን ፍርሃት ያምናል። እሱ እንዲህ ብሎ ተናግሯል፣ ኤአይ አደገኛ ሊሆን ይችላል፣ ግን በተመሳሳይ ጊዜ ሰው ልጆችን ከፍ ያለ ደረጃ ሊያደርስ ይችላል ይላል። ታዲያ እሱ ሂሮ ነው ወይስ አስፈሪ፣ አደገኛ የወደፊት በር እየከፈተ ያለ ሰው? ሳም አልትማን አንድ ራዕይ አለው። እሱም ኤጂአይ ነው፣ አርቲፊሻል ጄኔራል ኢንተለጀንስ። ይህ ማለት ኤአይ እንደ ሰው ማሰብ ሲጀምር ነው።
አንዳንዶች ይህን የሰው ልጅ ትልቁ ብሬክ ስሩ ይሉታል፣ ሌሎች ደግሞ የመጨረሻው ስህተት ይሉታል። ነገር ግን አንድ ነገር እርግጠኛ ነው፣ የኤአይ ዘመን ጀምሯል እና በዚህ ታሪክ መሃል አንድ ስም ሁል ጊዜ ይነሳል። ሳም አልትማን ከትንሽ ፕሮግራመር ወደ ዓለም የሚቀይር ቴክ ሊደር። ሳም አልትማን ታሪክ ገና አላለቀም። ምናልባት እሱ የወደፊቱን እየገነባ ነው ወይም የማንረዳውን ነገር እየከፈተ ነው። ነገር ግን ከዚህ በኋላ የተፈጠረውን ነገር ኦፕንኤአይን ሊያፈርስ ተቃርቦ ነበር። ሳም አልትማን የተናገረው አንድ ነገር ብዙ ሰዎችን አስፈራ። ሳም አልትማን 2023 ላይ ወይም በ2023 ላይ ከኦፕንኤአይ በድንገት ተባረረ ነበር። በአንድ ቀን ኦፕንኤአይ ቦርድ ሳም አልትማንን አስወገደው። ዓለም ተደነቀ፣ ሰራተኞች ተቆጡ፣ ማይክሮሶፍት ገባ እና ኦፕንኤአይ ሊፈርስ ተቃርቦ ነበር። ከዚያ በ5 ቀናት ብቻ ሳም አልትማን ተመለሰ። ይህ በቴክ ስቶሪ በጣም አስገራሚ ፓወር ሙቭ ነበር። ግን አንድ ችግር ነበር። ኤአይ ከሰው በላይ ቢሆንስ? ከሰው ልጆች በላይ የማሰብ አቅም ቢኖረውስ? ከ10 ዓመት በኋላ ሰዎች ሁለት ነገር ሊናገሩ ይችላሉ። ሳም አልትማን ዓለምን አዳነ ወይም የሁሉም ነገር መጀመሪያ እሱ ነበር። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌላም ሰው እንዲደርስ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ